ሰላም ቤተሰቦቼ ኦርቶዶክሳውያን እንኳን አደረሳችሁ ለቅዱስ ገብርኤል ዓመታዊ በዓል ነው። የዋርላ ዩቲዩብ ተከታታዮች እኔ እንግዲህ ዛሬ ቅዱስ ገብርኤልን ዝክር ዘክሬ ነበረ። ግን እንዳጋጣሚ ሆኖ ወደ ገብርኤል ስንሄድ በጣም ዝናብ ጥሎ ነበር። እዛው ድረስ መድረስ አልቻልንም። ዳጥ ነበረ መንገድ ላይ ወርደን ለተመላሽ አበላው ማለት ነው። ከዛም ደግሞ እህታችን ሳይንት የምትባላለች በዱባይ የምትኖር እሷም ደግሞ ለአንዳንድ ሰዎች ደግሞ 2000 ብር ሰጥታ ነበር። የእሷንም ብር ከዛም እንደምታዩት እንግዲህ ወጥ ስራ ብቻዬን ነበር ያደርኩት። ማንም አላገዘኝም ነበር። ወጥ እየሰራው ለቅዱስ ገብርኤል አደርኩኝ። ጧት ተነሳውና ያው የቅዱስ ገብርኤልን ዝክር አጥቅሼ ወደ ገብርኤል ሄርን። ግን ገጠመኝ ዝናብ ጣለ። እዛው ድረስ መድረስ አልቻልንም። መንገድ ላይ ለተመላሽ ዘከርኩኝ። እንኳን አደረሳችሁት ወንድሞቼ ኦርቶዶክሳውያን። እኔ ደህና ነኝ እና እንደምታዩኝ እኔም ደግሞ ገብርኤል ፈቅዶት በአገሬ ገብቼ ጧት ብድግ ብዬ እህታችሁ ጋቢዬን ለብሼ ብርድ ነበረ፣ ቅዝቃዜ ነበረ በጣም። ወጤን ሰራራሁኝ። እንደምታዩት ጨለማ ነው እና እንደዛ ነው። እናንተም ደግሞ ቅዱስ ገብርኤል ፈቅዶላችሁና ወዶት በአገራችሁ መታችሁ በአቅማችሁ አስራት በኩራት እንድታወጡ ያድርጋችሁ እላችኋለሁኝ። ያለው ነገር እንደዛ ነው። እህቶቼ በሰላም እናንተም ሀገራችሁ ገብታችሁ የገብርኤልን ስም ታስጠሩ ያደርጋችሁ። እንደምታዩት እኔ እህታችሁ ባለሙያ ነኝ። ሌሊት ብድግ ብዬ ምጣዴን ልኩስ አርጌ እንጀራዬን ስጋግር አደርኩ። እንደምታዩኝ እላችኋለሁ። በጧት ተነስቼ ነው ሌሊት ብድግ ብዬ እንጀራ ስጋግር የነበረው። ቅዱስ ሚካኤል ፈቅዶትና ወዶት በአገሬ ገብቼ እኔም እንደ ሰው አድርጎኝ ሁልጊዜ እምመኘው ነበር። እኔ ገብርኤል ብዙ ነገር አድርጎልኛል። የለመንኩትን ሁሉ ሰጥቶኛል። ገንዘብ አላሳጣኝም። ልጆችን በሰላም አሳድጎልኛል። በሰላም ወደ ሀገሬ አስገብቶኛል። ግን ቅዱስ ገብርኤል አንድ ነገር ብቻ ያው በእርግጥ እሱ እንደ ሰው አይደለም፣ አይቸኩልም። አንድ ነገር ግን የጎደለብኝ ነገር አለ። ሁልጊዜም እየለመንኩት ሁልጊዜም እያለቀስኩበት እሱን ነገር ያላስተካከለልኝም ተስፋ አለኝ። እሱም ነገር ደግሞ ምንድነው እንዳለመታደል ሆኖ አረብ ሀገር ሄደው ቤተሰብ ካጡት እኔ ነበርኩ አንድኛዋ። እንዳለመታደል ሆኖ መቼም ገንዘብ ሰው ያሳጣል። እኔ የለፋውበት ብሬ ከቤተሰቦችም ሳልሆን ከገንዘቤም ሳልሆን ቤተሰብ አሳጥቶኛል። እንዳለመታደል ሆኖ እኔም እንደ ሰዎቹ ቤት እሰራለሁ ብዬ ብዙ ነገር አድርጌ ቤተሰቦቼ ጋር ተጣልቼ ገብርኤልዬ ለምንድነው በእንደዚህ መንገድ የፈተንከኝ እያልኩት ሁልጊዜም አለቅስበታለሁ። ብቻ ለበጎ ነው እና ቤተሰቦች ካጣሁት እኔ አንዷ ነኝ። አረብ ሀገር አንዳንድ ጊዜ ዘመድ ያሳጣችኋል። ምክንያቱም ወይ ከገንዘባችሁ አትሆኑም ወይም ደግሞ ከቤተሰቦቻችሁ አትሆኑም። እና ስንቶቻችሁ ናችሁ እንደኔ ገንዘባችሁ ባልሆነ መንገድ ቤተሰብ ብክንክና አርጎባችሁ አይምሯችሁ ተበላሽቶ ያላችሁ? እና ለማንኛውም እንደዛ ነው። ዞሮ እግዚአብሔር ይመስገን ቅዱስ ገብርኤል ከብዙ ፈተና አድኖኝ። እኔ ልንገራችሁ ወደ ውጭ ከመውጣቴ በፊት ለ4 እና ለ5 ዓመት ያክል ደም ይፈሰኝ ነበር። ለገብርኤል ቁልቢ ገብርኤል እጄ ድፍት ብዬ እያለቀስኩ ነገርኩት። ከዛም በኋላ በ4ኛ ዓመቴ ነው ደም የሚያቆመው እላችኋለሁ። እና ያለው ነገር እንደዛ ነው። እንጀራዬን ገገር እያረኩ ነው። ብቻ እግዚአብሔር ይመስገን ለሁሉም ነገር በእውነት። ከዛ እንጀራ ጋግሬ ጨረስኩና በሞሰብ ላረገው ነበር እንጀራውን ሳጠቅስ፣ ግን አይመችም ለባጃጅ ብዬ መዘፍዘፍ ያደረኩና ከዛ ላስቲክ አድርጌ እንጀራዬን ማጥቀስ ጀመርኩ እላችኋለሁ። እኔ እህታችሁ እንደዚህ ጥቅስ አድርጌ ከዛ ወደ ገብርኤላችን ቅዱስ ገብርኤል ዘንድሮ በትንሽ ነገር ስምህን አስጠርቼ ከሆነ ለቀጣይ ዓመት እንደ ሰዎች ፊሪዳ አርጄ የሀሳቤን የምኞቴን አስተካክለህልኝ እና እንደዚህ አደረግኩ። እህታችሁ ጠቀስ አደረግን ትላላችሁ። ገብርኤልዬ አባቴ ባለውለታዬ በእውነት እንደኔ
እኔ እንጃ አላቅም። ለእኔ ባለውለታዬ ነው፣ ቅዱስ ገብርኤል ባለውለታዬ ነው። አላቅም በእውነት በሰላም ወደ ሀገራችሁ ይመልሳችሁት ወንድሞቼ። አሳክቶላችሁ ለመዘከር ያብቃችሁ ስሙን ለማስጠራት እና ለማንኛውም ዩቲዩብ ቻናሌን ዋርላ ዩቲዩብን ሰብስክራይብ አድርጉ። የምትፈልጉት ነገር ካለ ጠይቁኝ። በቲክታክ ልብስ አስተዋውቃለሁ። ወደ ውጭ የምትፈልጉ ልብስ ተሳቢዎች፣ ሀበሻ ቀሚሶች፣ በርበሬ፣ ሽሮ ማንኛውንም ነገር ወደ ውጭ ሀገር እልካለሁ። ልብስ አልባሳት ተሳቢዎች ወለል ብዬ ምናምንም በሀገር ውስጥ በአዲስ አበባም በባህር ዳርም ወደ ውጭ ዓለምም እንትን እላለሁ እልካለሁኝ እና ዘዙኝ። ስልኬ 0911 60 85 09 ነው። ሄለን ጉዝጉዝ ይላል የዩቲዩብ የቲክታክ እንትኔ እዛ ላይ ባዮ ላይ ያለ ደውልልኝ እና እንደዚህ ጠቀስ ጠቀስ አድርገን አተራልጫ ነበረ እላችኋለሁ። ለማንኛውም እህቶቼ የምታዙኝ ነገር ካለ ታዘዛለሁ እላችኋለሁ። እንደዛ ነው። እና ቅዱስ ገብርኤል የሀሳባችሁን አሳክቶላችሁ ወደ ሀገራችሁ ገብታችሁ በሰላም ሀገራችሁ ኑሩ እህቶቼ። ገንዘባችሁን ያዙ፣ በእውነት ገንዘብ ያዙ። እዚህ ባያችሁ መተው ከእህቱ ከወንድም ጋር ያልተጣላ ሰው የለም። ሁሉም ሰው ተጣልቶ ነው ያለው። ምክንያቱም በጣም ከባድ ነው እዚህ ያለው ነገር፣ በጣም ከባድ ነው። እናት አባት እህት ወንድም አይታመንም። ስንቶቹ ናቸው ገንዘባቸውን አጥፍተው እና እንደዛ ነው እላችኋለሁ። ገንዘባችሁን ያዙ፣ አታጥፉ፣ ጊዜያችሁን አታቃጥሉ። በወቅቱ መታችሁ አግቡ፣ ውለዱ እላችኋለሁ እህቶቼ። ያለው ነገር እንደዛ ነው እና እንደዚህ አድርጌ ነው እህታችሁ ጠቀስ አደረግኩና፣ በነገራችን ላይ እኔ ግን አላማ አለኝ አገልግል እሰራለሁ ብዬ ለወደፊቱ እስኪ ላመቻችና አገልግል እየሰራው እሸጣለሁ። ለአንዳንድ ነገር ትእዛዞች ብያለሁ እንደ እግዚአብሔር ፍቃድ፣ እግዚአብሔር ከፈቀደ እና እንደዚህ ያረኩና እህታችሁ እንደዚህ ቆረጥ አድርጌ ከቆራረጥኩት በኋላ እንደዚህ አድርጎ፣ ምክንያቱም እንደዚህ ከቆራረጥኩ በኋላ ነው እያነሳችሁ በጭልፋ ጭልፍ እያረጋችሁ ለሰው የምትሰጡት። እና እንደዚህ እህታችሁ ቆረጥ አደረኩኝ። ቅዱስ ገብርኤል አባቴ ባለውለታዬ ጨምረህልኝ አድርገህልኝ ስምህን በሰፊው እንዳስጠራ አድርግልኝ። ልጆቼን ጠብቅልኝ። እህት ወንድሞቼን በሰው ሀገር የሚኖሩትን በሰላም ወደ ሀገራቸው መልሳቸው። እውነት ይበቃቸዋል ስደት። እኔ ስደት በጣም አስጠልቶኝ ነው ወደ ሀገር የገባሁትና ሁላቸውም ከስደት እንዲመለሱ ጸሎቴ ነው። ከዛ እንደዚህ ካርጌ ቆጠር ላርገውና ይሄዳል እላችኋለሁ። ከዛ እዚህ ቄሶች አገኘና አባቶች አገኘን። መንገድ ላይ መሄድ አልቻልንም። ወደ ገብርኤል ጭቃ ስለሆነ መንገድ ላይ ቄሶችን አስባረክንና እንደ እግዚአብሔር ፍቃድ ገብርኤል ፈቅዶት መንገድ ላይ ቄሶችን አባቶችን አስባርከን አዘከርኩኝ። ደስ አይልም? እድለኛ ነኝ እውነት አባቶች መንገድ ላይ በማግኘት። ከዛ ሁሉም ሰው ደስ አይልም? ኦርቶዶክሳውያን በቃ በረከት ለመቅመስ ሁሉም ሰው ይሯሯጣል። ምክንያቱም በቃ በረከት አያችሁት፣ ጭቃው ይህን ጭቃ ዳገቱን ባጃጁ መውጣት አቅቶት ነው። በቃ ወደ ገብርኤል ሳንደርስ ገብርኤል ፈቀደውና መንገድ ላይ ዘከርኩት። ምክንያቱም መውጣት አልቻልንም። ባጃጁ ጭራሽ መውጣት አልቻለም። በእግራችን እንዳንሄድ መዘብዘፊያው በጣም ከባድ ነበር፣ ሙሉ ነበር። መንገድ ላይ ዝክር አደረግኩት እህታችሁ። እግዚአብሔር ይመስገን። ዋናው ስሙን ማስጠራት አይደለም የሚፈለገው። አያችሁት፣ ይታያችኋል። ዳገቱ ላይ እዛን አልፈን ነው የምንሄደው። ያ ሁሉ የተገተረው ማተላለፊያ አጥቶ ነው፣ ጭቃ ሆኖ ማለት ነው።
እና በቃ መንገድ ላይ ተዘከረ። እግዚአብሔር ይመስገን። እመቤቴ ማርያም ለኔ ያደረገችልኝን ለማን አድርጋለታለች? እድለኛ ነኝ። አንዷ እህታችን ደግሞ በረከት ቤቷ ልትወስድ ደስ አይልም? በረከት አድርጊልኝ ለእናቴ ለልጆቼ በረከት ልውሰድ ብላ እነዚህ ደግሞ ከሩቅ ሀገር ነው። በነገራችን ላይ ወንድማችን እናመሰግናለሁ በረከት በመቅመስ እያለ ነው። የኔ አባት በሳህን ይዤ ቅመሱልኝ የገብርኤልን እያልኩ እየለመንኩ ነው ላስቀምስ ኃላፊዎቹ። ሁሉም ሰው ደግሞ በረከት ለመቅመስ ደስ ይላል። ወይኔ ኦርቶዶክስ እስከ ዘላለም ትኑር። እና የነበረው ነገር ይሄ ነበረ። ወንድሞቼ ይታያችኋል ጭቃው መውጣት ይታያችኋል ጭቃው። በስመ አብ ጭራሽ መራመድ አትችሉም። ከዛ እዚህ ደግሞ እህታችን ሳይንት የምትባላለች ዱባይ። እሷ ደግሞ እህታችን ብር ስጭልኝ ብላ ለገብርኤል 2000 ብር ሰጥታ ነበር። የገብርኤል ጊዜ ገብርኤል ድረስ ስላልሄድኩኝ ዛሬ ማርያም ናት 2000 ብሩን መቶ ብር አድርጌ ሰጠውላት። ስጭልኝ ብላ ሳይንት ካወቃችኋት ዱባይ እህታችን መቶ ብር ሰጠውላት ለሁሉም ሰዎች። ከዛ ከመቶ ብር ሰጥቼ ከ2000 ብሩ ግን የሆነ ብር ይተርፋል። የተረፈውን ለማን እንደምሰጥ ይዩ። ተራራው አያምርም? አደንጉር ማርያም ናት። አደንጉር ማርያም ትባላለች ወልዲያ። ከዛ የተረፈውን ብር 1400 ነው የሆነው። 14 ሰዎች ናቸው። ለ14ቱ ሰጠውና 1400 ብር። ከዛ 600 ብር ተርፏል። 600 ብሩን ደግሞ 600 ብር ተርፏል። 600 ብሩን ተረፈኝ። ሌላ ሰው ስለሌለ 100 ብር ሰጣዋቸውና ከዛም በኋላ ማርያም እየተሰራይ ስለሆነ ህንጻው እየተሰራ ስለሆነ ምን አደረኩ? በስሟ 600 ብሩን ለህንጻው ማሰሪያ እዛ ውስጥ አስገባውላት። በስሟ 600 ብሩን 1400 ብሩን ለሰዎቹ ሰጠው። 600 ብሩን እዛ ውስጥ አስገባውላት። ማርያም ትጠብቃት። ማርያምን የምታግዙ ቤተክርስቲያኗ መቅደሷ እየተሰራ ነው። ያው አደንጉር ማርያም እየተሰራች ስለሆነ ህንጻዋ ያው እንደዛ አድርጉት ወንድሞቼ እላችኋለሁ። ይታያችኋል አደንጉር ማርያም እየተሰራች ነው።